እናትየውም እንዴት ነው የምንሆነው ሃርፐር በማለት ስትጠይቃት እሷማ ኤሌኖር ስታርሊንግ ከሆነች ጉዳችን ፈላ፣ ይህንን ስራ በፍጹም ማጣት የለብኝም በማለት እግሯ ላይም ቢሆን ተደፍቼ እለምናታለሁ በማለት ወደ ሉሜሪ ጆለሪ መስራች ሆነችው ኤሌኖር ስታርሊንግ ጋር መለመን ጀመረች። እባክሽ ተላላኪ መሆንሻለሁ፣ አንቺ ድርጅት በጣም መቀጠር ፈልጋለሁ፣ የብዙ ጊዜ ህልሜ ነውና እባክሽ ቡና ማመላላሽ ሆንልሻለሁ በማለት ስትለምናት የስታርሊንግ ቤተሰብ የሆነችው ኤሌኖርም እንደ አንቺ አይነት ሰው ሁለተኛ እድል አይገባውም በማለት በህዝብ መካከል እንዳሸማቀቀቻት እዛው አሸማቀቀቻት። ሃርፐርም ህልሜ ሁሉ ተበላሸ በማለት ስታዘብ ኤሌኖርም በመቀጠል ቪንሰንት ባጠፋው ጥፋት አንተ ከዚህ በኋላ በእኛ ድርጅት ላይ ተቀባይነት የለህም፣ ባህሪህም አይመስልም፣ ለዛ ኤችአር ሂድና የስራ መልቀቂያህን አስገባ፣ እቃህንም ሰብስበ ቶሎ ውጣልኝ በማለት ስትነግረው ይቅርታ አድርጊልኝ እመቤቴ፣ ለ10 ዓመት እኮ ያክል አንቺ ጋር ሰርቻለሁ፣ ምንም አድርጌ አላቅምና እባክሽ ማሪኝ በማለት ሲለምናት ኤሌኖርም ቀጠለችና እንደዛ ያበሻቀጣት የነበረውን ሰው አንተ ይኸውልህ በእጅ አልነካም፣ ነክቼም አላከብረም፣ አሁኑ ሰክሩቲ ኑና ወደ ፖሊስ ውሰዱት በማለት ስትናገር አንቺ ተምች ማን አዛዥ ያደረገች በማለት አንድ ትልቅ ሰው ተናገረ። አንቺ